በዛሬ ቪዲዮአችን እንዴት አድርጋችሁ ፌስቡክ ሜሴንጀር ስትጠቀሙ እንዴት አድርጋችሁ አክቲቭ ስታተሳችሁን ሀይድ ማድረግ እንደሚችሉ። ይህ ማለት እናንተ ኦንላይን መሆናችሁና አለመሆናችሁን ሰዎች ወይ ደግሞ የእናንተ ፍሬንዶች እንዳያውቁ እንዴት አድርጋችሁ ሀይድ እንደምታደርጉት አንድ ባንድ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት አድርጉኝ። ኦኬ፣ ይሄን ለማድረግ አሁን የሚገኘው ሜሴንጀር ላይ ነው። አሁን ሜሴንጀር ውስጥ ከገባችሁ በኋላ እዚህ ጋር ሜኑ አለች። ሜኑን እነካታለን። ከዛም በኋላ እዚች ጋር ሲቲንግ የሚል አለ። ሲቲንጓን እነካለን። ሲቲንግ ውስጥ ከገባን በኋላ ወደ ላይ ስክሮል እናደርግና ፕሮፋይል ስር አክቲቭ ስታተስ የሚላለች አክቲቭ ስታተሷን አሁን ሾው ወን ዩ አር አክቲቭ፣ አንተ አክቲቭ ስትሆን እንዲያሳይ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው። እዚህ ጋር አሁን አንድ ነገር ማወቅ አለባችሁ። እናንተ ኦፍ ካረጋችሁ የሌለ ሰዎችን ማየት አትችሉም። የእናንተን አሳልፋችሁ ስትሰጡ የሌላ ሰዎችን ማየት ትችላላችሁ። የእናንተን ኦፍ አድርጋችሁ ግን የሌላ ሰው ማየት አትችልም። እዚህ ጋር አሁን ሾው ወን ዩር አክቲቭ የሚለውን ኦፍ እናደርጋለን። ከዚህ በኋላ ይህም ትመርጣለህ። ፓውስ አክቲቭ ስታተስ ይላል። አንተ ላይ ቼንጅት ለ1 ሰዓት ለ8 ሰዓት ምናምን ይላል። ስለዚህ እኔ እስከመቀየር ድረስ ብዬ አንተ ላይ ቼንጅት ብዬ ፓውስ አደርገዋለሁ ማለት ነው። ከዚያም በኋላ ኦፍ አድርጎታል። እንዲህ በማድረግ አክቲቭ ስታተሳችሁን ሀይድ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ